ህዝብ ቅሬታ ተቋም ጽፈት ቤቱ አሁን እየሰራ ያለበት አግባብ በመጀመሪያ ደረጃ ማህበረሰባችን ዘንድ ትንሽ የግንዛቤ እጥረት ስላለ ተቋሙ አለው በሚል ደረጃ ግንዛቤ ፈጠራ እንሰራለን። መጀመሪያ ላይ ከአጋር አካላት ጋርና ከባለድርሻ አካላት ጋራ ግንዛቤ ፈጠራ የህዝብ ቅሬታ ተቋሙ ምን እየሰራ እንደሆነ ቅሬታ ማለት ምን ማለት እንደሆነ እንደገና አፈታቱስ እንዴት ይፈታል አቤቱታ ማለት ምን ማለት ነው ቅሬታ መጀመሪያ ከቀረበ በኋላ ወደ አፈታት እንዴት መሄድ እንዳለበት ከማን ጋር እንደሚፈታ እንዴት እንደሚፈታና አፈጻጸሙ ምን ይመስላል የሚለውን ከሚመለከተው ከአጋር አካላትና ከባለድርሻ አካላት ጋራ የሚመለከታቸው ደግሞ የተቋማችን እንትኖች አሉ ክፍለ ከተማ ድረስ የቀበሌ ድረስ ያሉትን አስተዳዳሪዎችን የቅሬታ ጽፈት ቤት ኃላፊዎችን እነሱን በመያዝ የግንዛቤ ፈጠራና በመመሪያው መሰረት መመሪያ ቁጥር 2/2012 ያንን መሰረት በማድረግ ግንዛቤን ፈጥራለን። እታች ድረስ ማህበረሰቡን ክፍለ ከተማ በመውረድ ቀበሌ ላይ በመውረድ ለማህበረሰቡ ግንዛቤ ፈጠራ ስራ እንሰራለን። ምክንያቱም ሰው አውቆ ስለሆነ መጀመሪያ ቅሬታ እንዳይፈጠር ከተቋማት ጋራ ውይይት ይደረጋል። ከነሱ ጋር ከተወያየን በኋላ ደግሞ ማህበረሰቡ እንደ ቅር ቢሰኝ እንኳን የት መሄድ እንዳለበት እንዴት መሄድ እንዳለበት ምን ማድረግ እንዳለበት ከነሱ ጋራ የግንዛቤ ፈጠራ ስራ እንሰራለን። ኋላም ደግሞ ባለጉዳይ በሚመጣበት ሰዓት እንዴት እንደሚፈታ ከነሱ ጋር በጋራ በመሆን እንትንላለን ማለት ነው። ይመጣል ሰው አሁን ትንሽ ያስቸገረ ያለ የመልካም አስተዳደር ተቋማት ላይ ይፈጠራሉ። በርካታ ተቋማት ላይ የመልካም አስተዳደር ችግሮች ይፈጠራሉ። እነዛ ሲፈጠሩ ባለጉዳይ ወደኛ ይመጣሉ። ሲመጡ ባለጉዳይ እንዳይንገላታ በሚል በዛው በተቋማችን ፎርሞችን በማዘጋጀት ወደ እንግልት እንዴት ነው ቅሬታ መቅረብ ያለበት በሚሉ ወጭ የሚጠይቅም ስለሆነ በዛ እንዳይንገላታብን በሚል ራሳችን እንደ ተቋም የቅሬታ መቀበያ ፎርም አለ። በዛ መሰረት ቅሬታቸውን እንቀበላቸዋለን። ከተቀበልን በኋላ አስፈላጊ የሆኑ መረጃዎችን እንዲያመጡልን እናደርጋቸዋለን። ከዛ በኋላ መስክ ድረስ በመሄድ ቅሬታ የቀረበበት ተቋማት ድረስ በመሄድ ምርመራ እናካሄዳለን። ራሱን የቻለ መርማሪና አጣሪ ባለሙያ ያለን ከነሱ ጋር በጋራ በመሆን ወርደን ተቋሙ ድረስና መስክ ድረስ እንመረምራለን። ከመረመርን በኋላ ውሳኔ እናሳርፋለን። ውሳኔ ያው መመሪያን አሰራርን መሰረት አድርገን ነው ውሳኔ የምናሳርፍ። ምናልባት በተቋሙ ላይ ከተወሰነበት ተቋሙ ያን እንዲፈጽም ክትትል እናደርጋለን። ከፍትህ ጋራ ራሱን የቻለ መመሪያ ስላለው በመመሪያው መሰረት አፈጻጸሙ ምን ይመስላል የሚለውን ተከታትለን እንዲፈጸምላቸው እናደርጋለን። በአጋጣሚ ደግሞ ባለጉዳዩ ደግሞ ከተወሰነበት ደግሞ ለባለጉዳዩ ቁጭ አድርገን እንዲህ ነው ከዚህ አኳያ ከአሰራር አኳያ ከመመሪያ አኳያ እንደዚህ ስለሆነ ይሄ እንዲህ መሆን የለበትም የሚለውን መሆን ያለበትን ከባለጉዳዩ ጋር ቁጭ አድርገን የመግባባት ስራ እንሰራለን ማለት ነው። በዛ ልክ ነው እየሰራን ያለን። ውሳኔ የሚወሰኑ ውሳኔዎች አሉ። በተለይ በ2018 አንደኛ ሩብ ዓመት ላይ ነው አሁን ቁጥሩን እንትንምላችሁ። በዚህ ሩብ ዓመት በርካታ ቅሬታዎች በተለይ መዘጋጃ አካባቢ ላይ አገልግሎት ጽፈት ቤት አካባቢ ላይ ይቀርባሉ። እንደዚህ በርካታ ባለጉዳዮች ናቸው የሚመጡ። ወደ ወንድ 19 ሴት 36 ድምር 55 የሚሆኑ ባለጉዳዮች በአንደኛ ሩብ ዓመት ላይ መጣው ነበረ። ይሄንም ያደረግን ምንድነው ተቋማቱ ላይ እና ቅድም ባልኩበት አግባብ መስክ ላይ በመውረድ የምርመራ እንትን በማዘጋጀት መርምረን አጣርተን ውሳኔ የተወሰኑ ናቸው። እነዚህ 55ቶች ውሳኔዎች ተወስነዋል። ተቋማት እነዚህ ውሳኔዎች እንዲፈቱና የመልካም አስተዳደር ችግር ባለጉዳይ ላይ ፈጥራቸዋል በሚል ከተቋሙ ጋር ተነጋግረን እነዚህ በሙሉ የተፈቱበትና ባለጉዳይ የረኩበት እንትኖች ናቸው። ባለጉዳይ መረክተው አመስግነው አስተያየት ሰጠው ይሄዱ እና ባለጉዳዮች እነዚህ የመጡትኛ ጋር ተቋሚ የቀረቡት 55 ባለጉዳዮች ረክተው አመስግነው የሄዱበት አግባብ አለ። ተቋማትም እነዚህን ችግሮች ከተፈጠሩ በኋላ ግን ለመፍታት የነበራቸው ቅንነት የተሻለ ነው የነበረ። በቃ ችግሮች ተፈጥረው ነበር በሚል ወዲያውኑ ችግሮችን አርመው ባለጉዳይ የተወሰነላቸውን ውሳኔ የተፈጸመበት አግባብ አለ። እኔ ቀጣይ ተቋማት የተሰሩ ሲገነቡ ለህዝብ አገልግሎት እንዲሰጡ ነው መጀመሪያም የተገነቡ። ከተገነቡበት ዓላማ በመነሳት የአገልጋይነት መንፈስ በመላበስ ማህበረሰቡን በቅንነት ማገልገል
ቅሬታ እንዳይፈጠሩ በተለይ ኃላፊዎች እዚህ ጋር ትኩረት ሰጥተው መስራት እንዳለባቸው መውሰድ አለብን ብዬ ነው የምወስድ። ምክንያቱም ባለሙያዎች ባለጉዳይን በአግባቡ ተቀብለው በአግባቡ መሸኘት መቻል እንዳለባቸው፣ ባለጉዳይን አቀባበላቸው ምን ይመስላል የሚለውን ኃላፊው እየተከታተለ እንዳይቀየም፣ ቅሬታ ቢፈጠር እንኳን ወዲያውኑ አፋጣኝ ምላሽ መሰጠት ስላለበት እዛው አፋጣኝ ተቋሙ ምላሽ መስጠትና ባለጉዳይ ሊረካ የሚችልበትን ነገር እያመቻቸ መሄድ አለበት። ተቋማት በህዝብ ነው የተገነቡ፣ ለህዝብ ነው አገልግሎትም የሚሰጡና አገልጋይ ሆኖ በአግባቡ ማህበረሰቡን ማገልገል አለበት። አሁን በርካታ የሚነሱ እንትኖች አሉ፣ መልካም አስተዳደር ችግሮች አሉ። ማህበረሰቡ ዘንድ ወረድ ብለን ማህበረሰቡን ስናዳምጥ ያነሳል። በርካታ ጥያቄዎች ናቸው የሚነሱ። በተለይ ቅድም ሳነሳሳቸው በነበሩት ተቋማት ላይ በርካታ ጥያቄዎች ይነሳሉና ያንን መሰረት በማድረግ ማህበረሰቡ በማህበረሰቡ ዘንድ የተፈጠረውን መልካም አስተዳደር ችግር እንዴት እንፍታ በሚል ተቋማት እቅድ ማቀድ አለባቸው። በቅርብ ጊዜ የሚፈቱ የመልካም አስተዳደር ችግሮች፣ በአጭር ጊዜ በረጅም ጊዜ የሚሉትን እቅዶችን በማቀድ በእቅዳቸው መሰረት የመልካም አስተዳደር ችግሮችን እየፈቱ መሄድ አለባቸው። እንዳይፈጠሩም ደግሞ ባለሙያን እየተከታተሉ ኃላፊን በተመሳሳይ ያለበትን ችግር እያረመ እየሄደ ተቋማት ማህበረሰቡን በቅንነት ማገልገል መቻል አለበት የሚል ሀሳብ ነው ያለኝ። አለ ይቀርባል። አሁን ማህበረሰቡ ዘንድም አንዳንድ ስናያቸው ልክ የራስን ፍላጎት ብቻ ለማሳካት ተቋማት ልክ ችግር ፈጣሪ ናቸው ብሎ የሚያስብ ማህበረሰብም አለ። ያንን መውሰድ ያለበት በተለይ የኛ ተቋም ማህበረሰቡ ዘንድ ግንዛቤ ፈጠራ በሰፊው መስራት እንዳለብን እኛም እንወስዳለን። ያን ከእንትን ካልን በኋላ ሰው አሰራርና መመሪያን መሰረት አድርጎ ጥያቄ መጠየቅ እንዳለበት። አሁን አንዳንድ ቅሬታዎች ሲቀርቡ ከአሰራር ውጭ የሚቀርቡ አሉ። የራስን የግለሰቡን ፍላጎት ብቻ መነሻ በማድረግ ይሄ ተቋም ሊፈጽምልኝ ይገባል በሚል የሚነሱ ጥያቄዎች አሉ። ያኛው አግባብነት እንደሌለው ለማህበረሰቡ ግንዛቤ መፈጠር መቻል እንዳለበት የሚያመላክቱ ነገሮች ስላሉ ያንኛም ወስደን በማህበረሰቡ ዘንዳ ግንዛቤ መፍጠር መቻል እንዳለብን እንወስዳለን።